አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጆቶች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ደህና ነኝ። ዛሬ ደግሞ ከታዘዘ 2 ወር ከምናምን የሚሆነው እቃ ያዋጋው ማሻአላ በጣም ቀነስ ያለ ነው። ዝም ብዬ እቃውን አስቀመጥኩላት፣ እሷን ብሩን ላከች። ቪዲዮ አልሰራሁትም ነበረ ገና ያዘዘችው አልጋ፣ ቁምሳጥን፣ ቡፌ ምናምን ስለነበር እዛ ጋር ስለሆነ የሚላከው ለዛ ነው ዝም ብዬ ያስቀመጥኩት። ያኔ ከነዋጋ ዝርዝሩን ማሳያችሁ ይሆናል። ይችን 1.5 ሊትር የውጭ በራድ በ850 ብር። ሌላ ይሄንን ባለ ሰርቪስ ሻይቡሽ ይሄንን በ1000 ብር። ይችን ደግሞ ሻይቡሽ በ550 ብር አድርጌላታለሁ። ይችን ደግሞ የውሃ ጆክ ይችን ደግሞ በ850 ብር። ይችን ደግሞ የአስቤዛ መደርደሪያ ባለ 4 ናት በ500 ብር ሂሳብ ነው ያረኩላት። ይችን ደግሞ የፈንዲሻ ሰሃን በ550 ሂሳብ ነው ያረኩላት። ይሄን የሽንኩርት መክተፊያ ትልቁ ነው። ይሄን ደግሞ በ500 ብር። ይችን የውጭ ፌርሙስ ፊኒኪዋን ይችን ደግሞ በ2200 ብር ሂሳብ ነው ያረኩላት። ይሄንን የጁስ መፍጫ ደግሞ በ3200 ብር ሂሳብ። ይሄንን ሪዋይን ባንደኛው የውሃ ማፍያ ይሄን ደግሞ በ1700 ብር ሂሳብ። ይሄንን ግሎባል ድስት ደግሞ ይሄንን በ3300 ብር ሂሳብ። ይሄን ደግሞ የውሃ ብርጭቆ ደርዘን በ1300 ብር ሂሳብ። እነዚህን ደግሞ የወተት ተንጠልጣይ በ3300 ብር። ይሄንን ብረት ድስት ደግሞ በ4000 5 ባንዱ ነው በወፍራሙ። ይሄ ደግሞ 4000 ብር። ስቶቭ ደግሞ ይሄን ስቶቭ በ2000 ዋት ነው በ1900 ብር ሂሳብ። ይሄንን ደግሞ ይሄንን ኮምፕሊት ጆክ በ2700 ብር። ያ እንደምታዩት በጣም ነው የሚያምረው። ይሄንን በ2700። ይሄን ደግሞ የቡና መቀጫ በ1200 ብር ሂሳብ። ፌርሜሎ አለ። ፌርሜሎ ደግሞ ይሄንን ፌርሜሎ በ500 ብር ሂሳብ። እዚህ ጋር ደግሞ ባልዲዎች አሏት። ባልዲ ይችን 10 ሊትር በ150 ብር ሂሳብ። ይሄን ደግሞ 15 ሊትር በ220 ብር አላት። ይሄን ደግሞ በ450 ብር ሂሳብ። እዚህ ጋር ደግሞ የቅመም መፍጠፊያ ይሄ ደግሞ በ250 ብር ሂሳብ። ይሄ እቃ የፈጀው አፋን እዚህም አሏት እቃዎች እዚህም አሏት አላት። ይሄ ትልቁ የደረቅ ቆሻሻ የልብስ ማስቀመጫ ይሄንን በ550 ብር ትልቁ ነው። ሌላ ደግሞ ይሄ ካንጋሮ ብረት ድስት እንደምታዩት ትልቅ ነው፣ እንደገና ወፍራም ነው። ይሄንን በ3500 ብር ሂሳብ ነው። እንደምታዩት ትልቅ ነው፣ ቢያንስ 3 ዶሮ ምናምን ይሰራል። ይሄንን በ3500 ብር። ሌላ ብረት ድስት አለ፣ ጎላ ብረት ድስት። ይሄ 44 ቁጥር ነው። ያው ትልቁ ነው፣ ከበግ በላይ የሚሰራ ነው። ይሄንን ደግሞ በ14000 ብር ነው፣ ጎላው ነው። ከዛ ደግሞ እዚህ ጋር 500 ሊትር ይሄ እንደምታዩት ሮቶ አላት። ያ እንደምታዩት ይሄ ባንደኛው ነው፣ ገበር ባለው ማለት ነው። ይሄን ደግሞ በ5000 ብር ያረኩላት። አጠቃላይ ይሄ እቃ የፈጀው 56540 ብር ነው የፈጀው። 56540 ብር። እና ሌላ ደግሞ አልጋ፣ ቁም ሳጥን፣ ቡፌ፣ ቲቪ ስታንድ ምናምን አላት። እናንተም ከወደዳችሁት እና ከተመቻችሁ ማዘዝ ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።